የኢትዮጵያ ኢኮኖሚ ወሳኝ አካል የሆነው የግሉ ዘርፍ ተወካዮች በተሰበሰቡበትና በሚመክሩበት በዚህ ታላቅ ሁነትና መድረክ ላይ በመገኘቴ የተሰማኝን ልባዊ ደስታ በራሴና በኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ስም ለመግለጽ እወዳለሁ። በዚህ ዘመን በሀገራችን ብቻ ሳይሆን በየትኛውም የዓለም ንፍቀ ክበብ የሚከናወን የንግድ እንቅስቃሴ በእሴት ሰንሰለትና በንግድ ትስስር ብቻ የተቃኘ ነው። ሀገራት ሉዓላዊ መልክዓ ምድር ቢኖራቸውም ዓመታትን ያስቆጠረና የጋራ ዕጣ ፈንታን የሚወስን የትስስር ታሪክ አላቸው። የዳበረ ድንበር ተሻጋሪ ግንኙነት ከሚያደርጉባቸው ጉዳዮች አንዱ ንግድ ነው። በመሆኑም በአንድ ሀገር ያለው ትሩፋትም ይሁን ተግዳሮት የሌላው በመሆኑ የመሆን እድሉ ከምንጊዜውም በላይ ሰፊ የሆነበት ዘመን ላይ እንገኛለን። በሀገራችን ያለውን የንግድ እንቅስቃሴ ከዚህ ዓለም አቀፍ ነባራዊ ሁኔታ አንጻር ማየት ይግድ ይላል። ከዚህ አንጻር የንግድና ዘርፍ ማህበራት እና የንግዱ ማህበረሰብ በስራዎቻቸው ሂደት ያለፉበትን ተሞክሮና ልምድ ማጋራታቸው ፋይዳው እጅግ የጎላ ነው። በመሆኑም የኦሮሚያ ንግድና ዘርፍ ማህበራት ምክር ቤት እንዲህ አይነት የልምድና ተሞክሮ ልውውጥ ለማድረግ አስተዋጽኦ የሚያደርጉ መድረኮችን ማዘጋጀቱ እጅግ የሚበረታታ ነው። መንግስት የንግድ ማህበረሰብ የኢኮኖሚው እንቅስቃሴ ብቻ ሳይሆን የማይተካ ሚና እንዳለው በጽኑ ያምናል። ከዚህ እምነት በመነሳት በመንግስትና በግሉ ሴክተር መካከል በንግድ ማህበራት በኩልም ሆነ በተለያዩ አማራጮች ውይይትን፣ ትብብርንና ስትራቴጂካዊ አጋርነትን ከዚህ አንጻር ከመላ ሀገራችን ክፍል የተውጣጡ የንግድ ማህበረሰብ መሪዎችንና በየደረጃው ያሉ የመንግስት አመራሮችን በአንድ ያሰባሰበ መድረክ በመሆኑ የልምድ ልውውጥ ብቻ ሳይሆን በመንግስት እና በግሉ ሴክተር መካከል ያለውን አጋርነት በማጠናከር ቀጣይነት ላለው እድገትን አንድ ወሳኝ እርምጃ የሚወሰድ ነው ብዬ አምናለሁ። የንግድና ዘርፍ ማህበራት ምክር ቤቶች የግሉ ዘርፍ ልማት የጀርባ አጥንት፣ የንግድ ማህበረሰብ ድምፅና በመንግስት ፖሊሲና ተግባራ መካከል አገናኝ ድልድይ እንደመሆናቸው ለንግድ ተስማሚ ማሻሻያዎችን በመደገፍ የአነስተኛና ጥቃቅን ኢንተርፕራይዞችን ተወዳዳሪ ማድረግ የሚያስችሉ የአቅም ግንባታና የፋይናንስ ተደራሽነትን በመፍጠር እንዲሁም የአቻ ለአቻ የቢዝነስ ትስስር መድረኮችን በማመቻቸት ረገድ ትልቅ ሚና አላቸው። ክቡራትና ክቡራን፣ የንግዱ ዘርፍ በኢኮኖሚ ውስጥ የሚገባውን ድርሻ በሚፈለገው መጠን እንዳይጫወት ብዙ ተግዳሮቶች አሉበት። ለውጥ ለማምጣት ተግዳሮቶችን በመለየት ዘርፉን ማዘመንና በሚገባው ደረጃ ሚናውን እንዲጫወት ማስቻልን ይጠይቃል። በዚሁ መሰረት ወቅቱን የሚዋጁ የተለያዩ የፖሊሲ አማራጮችን ከመቅረጽ ጀምሮ የንግድን ስብራት ለማስተካከል የሚያስችሉ ዘርፈ ብዙ እርምጃዎች በለውጡ መንግስት ተወስደዋል፣ በመወሰድ ላይም ይገኛሉ። ከዚህም ጋር ተያይዞ ጎላ ያሉ ውጤቶች እየተመዘገቡ ነው። ለአብነት በለውጡ ማግስት ተግባራዊ የሆነው ሀገር በቀል ኢኮኖሚ ማሻሻያ ፖሊሲ በዋነኛነት ተጠቃሽ ነው። ይህንንም ተከትሎ በተለይ የንግድና ኢንቨስትመንትን የተመለከቱ የፖሊሲና የህግ ማዕቀፎችን የማሻሻል ስራዎች በስፋት ተከናውነዋል። ለውጭ ባለሀብቶች ዝግ ሆነው የቆዩት የወጪ፣ የገቢ፣ የጅምላ፣ የችርቻሮ ንግድ መስኮችን ክፍት ያደረገው ኢንቨስትመንት ማሻሻያ መመሪያ በእጅጉ ተጠቃሽ ነው። ይህም ዘርፉ በውድድር እንዲመራ በማድረግ ሀገራዊ ተጠቃሚነትን በተሻለ መልኩ ማሳደግ የሚያስችል ነው። በዓለም አቀፍ ደረጃ በዚህ ረገድ ያሉ እውቀቶችን፣ ክህሎቶችንና የአሰራር ስርዓቶችን በሀገር ውስጥ አስማምቶ አገልግሎት ላይ ለማዋል እንደ መልካም አማራጭ ተደርጎ የሚወሰን ነው። በተጨማሪም የሀገር ውስጥ አቅሞችን አሟጦ ለመጠቀም ከማስቻል ባለፈ ምርቶቻችን በዓለም አቀፍ ደረጃ ተወዳዳሪ የሚሆኑበትን መልካም አጋጣሚ በመፍጠር የሀገርን ጥቅም ለማስጠበቅ ያስችላል። ለጀመርነው ስኬታማ የልማት ጉዞም ትልቅ አቅም እንደሚሆን ምንም ጥርጥር የለኝም። ክቡራትና ክቡራን፣ ተለዋዋጭ በሆነው የዓለም ንግድ ምህዳር ውስጥ ሁኔታዎችን በሚገባ ለማስተዳደር ዘላቂና ሁሉን አቀፍ የኢኮኖሚ እድገትን ለማሳለጥ መንግስት ከንግዱ ማህበረሰብ ከዜጎችና ከዓለም አቀፍ አጋሮች ጋር በመሆን የተቀናጀ ጥረት በማድረግ ላይ ይገኛል። በዚሁ አግባብ ሚኒስቴር መስሪያ ቤታችን ከባለድርሻ አካላት ጋር በመሆን የተለያዩ እርምጃዎችን ሲወስድ ቆይተዋል። የንግድና ቀጠናዊ ትስስር ሚኒስቴር የተለያዩ አሰራር ማነቆ የሆኑ የፖሊሲና የህግ ማዕቀፎችን በጥናት በመለየት ማሻሻያ ሲያደርግ ቆይቷል፣ እያደረገም ይገኛል። በሀገር ውስጥ ንግድ ዘርፉ መሰረታዊ ለውጥ እያመጡ ያሉ የሪፎርም ስራዎች ለአብነት የነዳጅ ዲጂታል ግብይትና የኦንላይን ንግድ ምዝገባና ፍቃድ ስራዎችን አጠናክሮ በማስቀጠል የላቀ ውጤት ማስመዝገብ ችለዋል። ለአብነትም የግብይት ሰንሰለቱን በማሳጠር አምራቹንና ሸማቹን በቀጥታ የሚያገናኙ የቅዳሜና እሁድ ገበያ ማዕከላት አደራጀትና ግብይትን የማዘመን፣ የመሰረታዊ ፍጆታ ሸቀጦች ስርጭትና ግብይት ስርዓት በቴክኖሎጂ የተደገፈ የማድረግ፣ ለዜጎች ብቻ ተገድቦ የነበረውን የጅምላና የችርቻሮ ንግድ ዘርፍ ለውጭ ኢንቨስተሮች ክፍት በማድረግ እና
የውድድር ምህዳሩን የማስፋት ለዕቃዎችና አገልግሎቶች ንግድ ዘርፍ ምቹ ሁኔታዎችን በመፍጠር በአቅርቦትና ፍላጎት ለመጣጣም ሳቢያ በሸማቹ ላይ የሚደርሰውን የኑሮ ጫና ለማቃለል መንግስት ከፍተኛ ርብርብ በማድረግ ላይ ይገኛል። ተግባራዊ የሆነ ያለው የውጭ ምንዛሪ አስተዳደር ማሻሻያ ፕሮግራም የሀገር በቀሉ ኢኮኖሚ ማሻሻያ አካል ሆኖ በአይነቱ በሚያሳድረው በጎ ተጽዕኖና በታሪካዊነቱ የተለየና ለንግዱ ማህበረሰብ ጥያቄ ምላሽ የሰጠ የፖሊሲ ማሻሻያ ነው። የውጭ ምንዛሪ አስተዳደር ማሻሻያው በንግዱ ዘርፍ ለዘመናት የቆዩትን ቋጠሮች የሚፈታና ለዓመታት ተንሰራፍቶ የቆየውን ህገወጥነት በማስወገድ ፍትሐዊ ውድድር እንዲሰፍን የሚያደርግ በመሆኑ ሸማቹ ህብረተሰብም ሆነ የንግዱ ማህበረሰብ በከፍተኛ ደረጃ ተጠቃሚ የሆኑበትን ሁኔታ የሚፈጥር ወሳኝ የፖሊሲ እርምጃ ነው። በዚህ አጋጣሚ ምንም እንኳን የንግዱን ማህበረሰብ የማይወክሉ ጥቂት አካላት ሪፎርሙ በተሳካ ሁኔታ እንዳይተገበር ተግዳሮት ለመሆን የሞከሩ ቢሆንም አብዛኛው የንግዱ ማህበረሰብ የመንግስትን ፖሊሲዎችና የሪፎርም ስራዎች ተገንዝቦና ተቀብሎ ለስኬታቸው ላደረገው ትብብርና የህግ ተገዥነት እውቅና ለመስጠት እወዳለሁ። መንግስት የንግድ ዘርፉን ፍትሐዊ ተደራሽና ተወዳዳሪ በማድረግ ሀገራችን ተመራጭ የንግድና ኢንቨስትመንት መዳረሻ እንድትሆን ከምንጊዜውም በላይ ትኩረት ሰጥቶ እየሰራ ነው። በሌላ በኩል በቴክኖሎጂ በማስደገፍ የንግድ ስርዓቱን ቀላል ተደራሽና ፍትሐዊ ለማድረግ የተጀመረውን የኦንላይን ንግድ ምዝገባና ፈቃድ አገልግሎት ሽፋን በየደረጃው በተደረገ ርብርብ አሁን ላይ 2.8 ሚሊዮን ተገልጋዮች አገልግሎቱን አግኝተዋል። በዚህም የንግዱ ማህበረሰብ ይደርስበት የነበረውን ውጣ ውረድ፣ እንግልት፣ የወጪና ጊዜ ብክነት ለማስቀረት ከመቻሉም በላይ በዘርፉ ያለውን የአገልግሎት እርካታ በእጅጉ ማሳደግ ተችሏል። ክቡራትና ክቡራን፣ መንግስት ኢትዮጵያ ከዓለም ገበያ የሚገባትን ታገኝ ዘንድ የሚያስችሏትን በርካታ ተግባራት እያከናወነ ይገኛል። በዚህ ረገድ ኢትዮጵያ የአፍሪካ ነፃ ንግድ ቀጠና መስራች አባል ከመሆኗን ባሻገር በቅርቡ የሙከራ ንግድ ትጀምራለች። ሚኒስቴር መስሪያ ቤታችን የነፃ ገበያው አሰራር ጥቅሞች፣ እድሎችና ተግዳሮቶችን በተመለከተ የንግዱ ማህበረሰብ የተሟላ ግንዛቤ እንዲይዝና ተወዳዳሪ ሆኖ ሀገራችን ማግኘት ያለባትን ፋይዳ እንድታገኝ ለማስቻል ሰፊ የግንዛቤ ማስጨበጫ መድረኮችን አካሂደዋል። የንግድና ዘርፍ ማህበራት በተለይ የግሉ ተዋንያን በዚህ ረገድ ንቁ ተሳትፎ እንዲኖራቸውና አህጉራዊ እድሎችን አሟጠው እንዲጠቀሙ የበኩላቸውን ሚና መጫወት እንደሚጠበቅባቸው በዚህ መድረክ ለማስታወስ እፈልጋለሁ። የሀገራችን የዓለም ንግድ ድርጅት አባልነት ለማሳካት ባለን ቁርጠኝነት ከወትሮው በተለየ ትኩረትና ትጋት ተጨባጭ ውጤት ያስገኙ ስራዎችን ሰርተናል። እንደ አውሮፓውያን አቆጣጠር በ2026 አባል እንድትሆን በማቀድ በአምስተኛው የስራ ላይ ቡድን ስብሰባ የኢትዮጵያን ከፍታ ያሳየና የድርጅቱ አባል ሀገራትን ቅቡልነት ያገኘ ስኬታማ ስራ ተከናውነዋል። እነሆ ከጥቂት ወራት በኋላ ለሚካሄደው ስድስተኛው የስራ ላይ ቡድን ስብሰባ በትጋት ሰፊ ዝግጅት በማድረግ ላይ እንገኛለን። ክቡራትና ክቡራን፣ የዓለም የንግድ ስርዓት ከተለመደው መደበኛ የንግድ ሂደት እየወጣ በዋናነት ወደ ዲጂታል ንግድ በመሻገር ላይ ይገኛል። በዚህም መሰረት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባስቀመጡት አቅጣጫ መሰረት የዲጂታል ኢትዮጵያ አንዱ አካል የሆነው የኢኮሜርስ ወይም የኢንግድ ከፍተኛ ትኩረት ተሰጥቶት በሚኒስቴር መስሪያ ቤታችን አደራጅቶ ሰርቶ ለውሳኔ ዝግጁ ሆነዋል። ስለሆነም የንግዱ ማህበረሰብ ለአይቀሬው ዲጂታል ንግድ ራሱን በማዘጋጀት ብቁ ተወዳዳሪ እንዲሆን ከወዲሁ ጥሪ ማቅረብ እወዳለሁ። ለዚህም መሳካት የንግድና ዘርፍ ማህበራት ምክር ቤት የግሉን ሴክተር በማደራጀትና በማብቃት ረገድ ከመንግስት ጋር ጠንካራ የትብብር መንፈስ እንዲሰሩ በድጋሚ ጥሪ ማቅረብ እወዳለሁ። መንግስትና የንግድ ዘርፍ ማህበራት በጠንካራ ትብብር አብረን ከሰራን የግሉ ሴክተር በስነ ምግባር እንዲታነጽ፣ ሙያዊ ብቃታቸው እንዲዳብር፣ ዘመኑን የዋጁና ፈጠራ የታከለበት አሰራር እንዲከተሉ በማድረግ በሀገራችን ኢኮኖሚ ውስጥ ጉልህ ሚና እንዲኖራቸው ማድረግ እንችላለን። በመጨረሻም ይህ መሰል የውይይትና የልምድ ልውውጥ መድረኮች እንዲጠናከሩና ተሞክሮዎች ተቀምረው ውጤታማ እንዲሆኑ ሚኒስቴር መስሪያ ቤታችን የማያቋርጥ ድጋፍ እንደሚያደርግ እያረጋገጥኩ በዛሬው ዕለት 13ኛው የተሞክሮ ልውውጥ መድረክ በድምቀትና በዚህ ደረጃውን በጠበቀ መልኩ እንዲከበር አስተዋጽኦ ላደረጉ ላስተባበሩ አካላት ሁሉ ምስጋናዬን አቀርባለሁ። ቆይታችሁ የተሳካ እንዲሆንም ከልብ እመኛለሁ። አመሰግናለሁ። ገለቶማ